ጸጉራችሁ በፍጥነት ከማደጉ የተነሳ የሚያውቋችሁ ሰዎች በሙሉ ምን ተጠቅማችሁ እንደሆነ ይጠይቋቸዋል። ጸጉራችሁ እየሳሳና እየገባባችሁ ከሆነ እንዲሁም ብዛትና እርዝመት የምትፈልጉ ከሆነ በቤት ውስጥ በቀላሉ ማዘጋጀት የምትችሉትን ሁለት ውህድ ላሳያችሁ። ወደ አሰራሩ ከመግባታችን በፊት ይህንን ቅባት በየቀኑ ለማዘጋጀት ጊዜ የሌላችሁ ሰዎች ወይም ደግሞ ለማዘጋጀት የሚሰለቻችሁ ሰዎች ካላችሁ በይዘቱ ተመሳሳይ የሆነ ቅባት እጄ ላይ ስለሚገኝ እታች ባለው ስልክ ደውላችሁ ማዘዝ ትችላላችሁ። አንደኛው ማዘጋጀት የምንችለው አብሽ ሲሆን 2 የሻይ ማንኪያ አብሽን በግማሽ ብርጭቆ ውሃ በማድረግ ለ12 ሰዓት ማቆየት። ከ12 ሰዓት በኋላ አብሽን በማውጣት እስኪልም ድረስ በደንብ አድርጎ መፍጨት። ከዛ እየሳሳ ያለበት ቦታ ላይ ለ20 ደቂቃ ማቆየት። ይህንን ማድረግ ካልቻላችሁ አብሽን ቀቅላችሁ ውሃውን ለይታችሁ ስፕሬይ ማድረግ ትችላላችሁ። አብሽ ጸጉርን የማጠንከርና አዳዲስ ጸጉር የማብቀል ልዩ አቅም አለው። ሁለተኛ ላይ መጠቀም የምንችለው ቀይ ሽንኩርት ሲሆን አንድ አነስ ያለ ቀይ ሽንኩርትን በደንብ ከፈጫችሁት በኋላ ፈሳሹን በሚገባ ታጠሉታላችሁ። እየሳሳ ያለባቸው የጸጉራችሁ ፓርት ላይ በመቀባት ለ15 ደቂቃ ያህል ታቆዩታላችሁ። ከዛም በኋላ መታጠብ ነው። ቀይ ሽንኩርት የደም ፍሰትን የማፋጠን የጸጉር እድገትን የማነቃቃት ልዩ ባህሪ ያለው ሲሆን እነዚህን ዘዴዎች በሳምንት ከ2 እስከ 3 መጠቀም ትችላላችሁ። ጭንቀትን መቀነስ፣ ጥሩ ምግብ መመገብ፣ በደንብ ውሃ መጠጣትን መርሳት የለባችሁ።